ጨዋታዎችን አርሰናል ሲያደርግ አንበላቸው 17 ጨዋታዎች ላይ ተሳትፏል። ያውም ቅያሬዎችንም ጨምሬ ማለት ነው። ዛሬም የለም ማርቲን ኦዲጋርድ፣ ነገም በቀጣዩ ጨዋታዎችም ላይኖር ይችላል። የኖርዌይ ብሔራዊ ቡድን አሰልጣኝ እንደገለጹ ከሆነ ኦዲጋርድ በማርች መጨረሻ ማለት የብሔራዊ ቡድን ጨዋታዎች በሚካሄዱበት ጊዜ ነው የሚመለሰው እና ለሲቲው የፍጻሜ ጨዋታ የካራባኦ ካፕ ጨዋታ ጭምር ላይደርስ ይችላል። ኤቨርተንን ገጥሞ መልሰው ቀጣይ ቅዳሜና እሑድ ቅዳሜ ኤቨርተን ያገኛሉ። እንደገና ማክሰኞ ሊቨርኩሰንን አግኝተው በካራባኦ ካፕ ፍጻሜ ሲቲ ነው የሚያገኙት። በእነዚህ 3 ጨዋታዎች ላይ ላይሳተፍ ይችላል። ሜቢ ምናልባት እንደው ከፈጠነ ግን ለሲቲው የካራባኦ ካፕ ፍጻሜ ሊደርስ ይችላል። አለበለዚያ ግን ከብሔራዊ ቡድን ጨዋታዎች መልስ አፕሪል 5 በኤፍኤ ካፕ አርሰናል ከሳውዛምፕተን ጋር በሚያደርገው ጨዋታ የመድረስ ዕድል ይኖረዋል ነው ያሉት ሚኬል አርቴታ። ስለዚህ ጉዳይ ዝርዝር አልሰጡ። ኖት አቬለብል በቃ አለቀ። በቃ አይደርስም አልኳችሁ እኮ ነው ያሉ ጋዜጠኞች። ዝርዝር ነገር መግለጽ አልፈለጉ እና የጉልበት ጉዳቱ ማገርሸት ያመጣው ነገር ኦዲጋርድ ላይ ጫና ፈጥሮበታል፣ ችግር ፈጥሮበታል። ይሄ ሂደት ደጋግመንም እንዳነሳ ነው የኦዲጋርድ የመውጫ በሩን ሚኬል አርቴታና በኤርታ ሊጠቁሙ ይችላሉ። ርኅራኄ የለም አሁን አርሰናል ላይ ብዙ ርኅራኄ የለም፣ ማስታመም ምናምን የለም አሁን አርሰናል ላይ። ራስን ነው የምታስታመው፣ ጥራት ያለው ቡድን ስለሆነ ማለት ነው። ጥራት ይበልጥ እየጨመሩ መሄድ ነው የሚፈልጉት። አርሰናል 46 ጨዋታዎችን አድርጓል ዘንድሮ። 3 ጨዋታ ነው የተሸነፈው። በሊጉ በእንግሊዝ እግር ኳስ ውስጥ ዝቅተኛ ሽንፈት ያስተናገደው አርሰናል ነው። ከአርሰናል ቀጥሎ ያለው ሲቲ ነው። ሲቲ በ46 ጨዋታ 7 ሽንፈት አስተናግዷል። እጥፍ ከአርሰናል ከተሸነፈው እጥፍ በላይ አስተናግዷል ሲቲ። በእንግሊዝ 100 ጎል በላይ ቀድሞ በመድረስ አርሰናል ቀዳሚው ክለብ ነው። በኋላ ላይ ሲቲም ኒውካስትልን ባሸነፈበት ጨዋታ የሲሜኒዮ ጎል 101ኛ ጎልና ተመዝግባለች። ግን ያን ጨዋታ እስከሚያደርጉ ድረስ አርሰናል ቀድሞ 100ኛ ጎል ላይ በመድረስ በእንግሊዝ እግር ኳስ በዘንድሮው የውድድር ዓመት ቀዳሚው ክለብ ነው። በአውሮፓ ደረጃ ከባርሴሎናና ከባየር ሙኒክ ቀጥሎ 100ኛ ጎል ላይ የደረሰ ክለብ እንደሆነ ይታወቃል። ሚኬል አርቴታ ግን 100ኛ ጎል ከመድረሳችን በላይ ያስደሰተኝ ነገር አለ ይላሉ። 100ኛ ጎል በመድረሳችን ደስ ቢለኝም ግን ትልቁ ነገር እኔ የተረሰስኩበት ነገር 100ን ጎል እንዴት አስቆጠርን የሚለው ነው ይላሉ። 100ን ጎል አርሰናል ያስቆጠረው በ19 የተለያዩ ተጫዋቾች ነው። ቡድናችን በአንድ ተጫዋች ላይ ዲፔንደብል እንዳልሆነ፣ ሁሉም ተጫዋች ሪስፖንሲቢሊቲ ኃላፊነት ሼር ማድረግ እንዳለበት የሚያሳይ ቁጥር ነው ያሉት። 19 ተጫዋች በ100 ጎሉ ላይ ተሳትፏል። ይሄ ኦንጎሎቹ ሳይደመሩ ኦንጎል አለ፣ ኦንጎሎች አሉ። ግን በ101 ጨዋታዎቹ በ101 ጎሎች ላይ በጣም ይሄ አሪፍ ነው 19 እና ይሄ ፋክት ቆንጆ ነው። ቡድንን የሚያበረታታ ነው። ሁሉም ኃላፊነት እንዳለበት የሚሰማ ወይም ስሜት የሚሰጥ ነው ብዬ አምናለሁ ነው የሚሉት ሚኬል አርቴታ በዚህ ሂደት ውስጥ። ስለዚህ አርሰናል ቀደም ሲል እንደገለጽ ነው ከሜዳ ውጪ ዘግይቶ የገቡ ስላሉ ነው ተቋርጦ ነበር ዩቲዩባችን ቴክኒካሊ። ለመድገም ያህል አጭር ነገሮችን አንድ ፋክት ለማስቀመጥ ያህል አርሰናል በሜዳው ዘንድሮ ባረጋቸው ጨዋታዎች በእንግሊዝ እግር ኳስ ከሚገኙ ክለቦች ሁሉ ከፍተኛ ገቢ ያገኘው አርሰናል ነው። በአቨሬጅ 5.1 ሚሊዮን ፓውንድ በየጨዋታው አግኝቷል። ይሄ አውሮፓ ላይ ያሉት ከማድሪድና ከፒኤስጂ ቀጥሎ በአውሮፓ ምድር ሶስተኛው በአንድ ጨዋታ ብዙ ገቢ ያስገኘ ቡድን ነው። ብዙ ገቢ በማስገኘት በእንግሊዝ ምድር የመጀመሪያው ቀዳሚ ነው። ይሄ የውጤታቸው የአርሰናል ውጤት ማምጣት ያመጣው ኢፌክት ነው። ሌላው ፋክት አርሰናል በዘንድሮው የውድድር ዓመት ባለፈው የውድድር ዓመት ታቻምና ባለፉት 3 ዓመታት ያስገባው ገቢ በድምር ሲደመር ከሊቨርፑልም ከሲቲም ይበልጣል። ሻምፒዮን ከሆኑትም ቡድኖች 519 ሚሊዮን ፓውንድ በማስገባት ቁጥር 1 ላይ ተቀምጧል አርሰናል በ3 ዓመታቱ ቁጥሩ በአውሮፓ ሻምፒዮንስ ሊግም ዛሬና የመልሱን ጨዋታ ካሸነፈ በእንግሊዝ ምድር በ3 ተከታታይ ዓመታት ድምሩ ሲቀመጥ ብዙ ገንዘብ ያስገባው አርሰናል ይሆናል። 262 ሚሊዮን ፓውንድ ላይ ይደርሳል። እነዚህም ፋክቶች ነው ያመለጧቸው። ሌሎቹ ከዚህ ጋር ተያይዘው ያወራናቸው ወሬዎች ይኖራሉ። በነገራችን ላይ ነቆራ እንዳይመስል እንጂ
አሉቲ ስለ ማንቸስተር ብቻ አርሰናል ቅድም ስለ 46 ጨዋታዎች እያወራን ስለሆነ እሺ ማንቸስተር ዩናይትድ ከተጫወተው ጨዋታ በላይ አርሰናል ሁለቱም ኢትዮጵያ ውስጥ ስለሚፎካከሩ ነው። ይህን ፋክት እንደው ዝም ብዬ ለማንሳት የተገደድኩት እንጂ እንደው ብዙ አልወድም እኔ ነቆራ ነገሮችን። ግን ማንቸስተር ዩናይትድ ዘንድሮ 31 ጨዋታ ነው የተጫወተው። አርሰናል 35 ጨዋታ አሸንፏል። ማንቸስተር ዩናይትድ ከተጫወተው ጨዋታ በላይ አርሰናል ድል ያደረገው ይበዛል። የጨዋታዎቹ መብዛት ነው በነገራችን ላይ የውድድሮቹ መስፋት ያመጣው ውጤት ነው። ግን እንዲህ አይነት ኮምፓሪዥኖችን በኢትዮጵያ ደጋፊዎችን ፋክት ወስዶ ሲጠቀሙበት ስለምናይ እንደው እንደ ፋክት ለማንሳት ያህል ነው። ብዙም ያናድ አይደለም ሆነ ለምናገር። ለምን ማንቸስተር ዩናይትድ 4 ውድድር ላይ ቢኖር ምናልባት የድሎቹ መጠን ሊጨምሩ ይችላሉ ተብሎ ይገመታል። ስለዚህ የዛሬውን ጨዋታ አርሰናል ሲያደርግ እድልም አብረው ሁና ውጤትም አብሮቱ ነው የሚያደርገው ጨዋታ ነው። ሊጉን እየመራ ነው። ሊግ ካፕ ፍጻሜ ደርሷል። ሻምፒዮንስ ሊግ እየመራ ነው እዚህ የደረሰው። የሻምፒዮንስ ሊጉ ጥንካሬው በነገራችን ላይ አርሰናል ጥያቄ የሚያስነሳ አይደለም። አርሰናል የገረፈው ባየር ሙኒክ እኮ ትናንት አትላንታ 6-0 አሸንፏል። አርሰናል ያሸነፈው አትሌቲኮ ማድሪድ ትናንት ቶተናምን 5-2 አሸንፎታል። ስለዚህ የአርሰናል ጥንካሬ በደንብ የሚያሳዩ ናቸው የባየር ሙኒክና የአትሌቲኮ ማድሪዱ ድሉ አርሰናል። ፒተር ሽማይክል ግን እንዲህ ይላል ከትናንትናው የባየር ሙኒክ ጨዋታ በኋላ አሳምኖ ማሸነፍ ማለት ይሄ ነው። እንደ አርሰናል አንድ ጎል ይዞ መጫወት ፕሮአክቲቭ ከመሆን ይልቅ የእግር ኳስ እንቅስቃሴ ላይ ዲስትራክቲቭ ነው የሚጫወተውን አርሰናል ነው የምናየው። ደቂቃ በማባከን የመልስ ሮራ ላይ በመቆየት የማዕዘን ምት ላይ የቆሙ ኳስ ላይ በመምታት ባየር ሙኒክን ተመልከቱት። 6 ጎል አስቆጥሮ ለ7ኛ ጎል ይሮጣል። እንዲህ አይነት ቡድን ነው ዋንጫ ማንሳት ያለበት ይላል ፒተር ሽማይክል፣ የቀድሞ ማንቸስተር ዩናይትድ ግብ ጠባቂ። የቀድሞ ማንቸስተር ደጋፊዎች ግን አርሰናልን ጠመድ አድርገውታል በከባዱ። እንዲህ ነው ማሸነፍ አለ በቃ 6 አግብቶ 7ኛ ይፈልጉ ነበር። 4 አግብቶ 5ኛ ጎል ይፈልጉ ነበር። 5 አግብቶ 6ኛ ይፈልጉ ነበር። አርሰናል 2 ቢያገባ እኮ አይፈልግም ከዛ በኋላ ወይ የመልስ ሮራ ማዘግየት ወይ የማዕዘነቱ ማዘግየት ላይ ነው ትኩረቱን የሚያደርገው የሚል የፒተር ሽማይክል ነቆራ በአርሰናል ቡድን ላይ ትናንት መነጋገሪያ ሆኖ ከወጡ ጉዳዮች ነው እያየ ነው እንገኛለን። ሚኬል አርቴታ ዛሬ በባያሬና እንዴት አይነት ያጫወት መንገድ ይከተላሉ የሚለው አብረን እናያለን። 4 ዋንጫ የተጫወትክ ግን እንዲህ አይነት ጨዋታ መጫወት ሪስክ አለው። ትጫወታለህ እኮ መጫወት እኮ ትችላለህ እኮ 5-6 ጎል ለማስቆጠር መጫወት ትችላለህ። ግን ለ4 ዋንጫ እየተፎካከርክ እንዲህ አይነት ነገር አሳያለሁ ካልክ ጉዳት አለ። ዛሬ ጥሩ ፐርፎርማንስ ያሳዩ ተጫዋቾች ነገ ሊወርዱብህ ይችላሉ። ከሳምንት ጥሩ ሊሆኑ ላይ ይችላሉ። በየ3 ቀኑ እየተጫወትክ በየ3 ቀኑ የምታደርጋቸውን ጨዋታዎች እንደ ባየር ሙኒክ ይጫወታለሁ ካልክ ከባድ ነው። ባየር ሙኒክ ሊጉ እየፈተነው አይደለም፣ ፈታኝ አይደለም ሊጉ ብቻውን ነው እየሮጠ ያለው። ሌሎች ውድድሮችም የሚፈትኑት የሉም። ዴፊ ፖካል ምናምን የሚባሉት ውድድሮች ያን ያህል አስቸጋሪ ቡድን የሉትም። ሻምፒዮንስ ሊግም አሁን የገጠመው አትላንታን ነው። አርሰናል ግን ፕሪሚየር ሊግ ላይ የሚያገኘው ሲቲ ነው ከኋላ ያለው። አንድ ስተት ከፈጸመ አንገቱ ስር መልሶ ጉርቦን የሚያንቅ ቡድን ነው ያለው። ሊግ ካፕ ላይ ከተሸነፈ ዋንጫ ያጣል። እነዚህ ገጽታዎች እነዚህ እውነቶች አሉ። ሻምፒዮንስ ሊጉን ይፈልገዋል። ኤፍኤ ካፑንም አይጠላም ቢያገኝ እነዚህን ዋንጫዎች ሁሉ ይፈልጋል። ስለዚህ በዚህ ሁኔታ ውስጥ እያለ እንደ ባየር ሙኒክ ተጫዋች ማለት አስቸጋሪ ሊሆን ይችላል። የስኳድ ዴብዝ ላይ ጥራት ላይ ከፍተኛ ችግር ሊፈጥር ይችላል። ግን ፒተር ሽማይክል ግን እንዲህ ነው ቡድን መጫወት ያለበት የሚል ሀሳቡን በማንሳት ሀሳቡን ያነሳበት ሁኔታ አለ። በባየር ሊቨርኩሰን በኩል አሰልጣኝ ሆጁምላንድ ከመጡ በኋላ በጣም ቡድኑ ተሻሽሏል። ኤሪክ ቴናግ መሰናበት ልክ እንደነበረ ማሳያ ነው። 6ኛ ደረጃ ላይ ተቀምጧል ባየር ሊቨርኩሰን። ከጊዜ ወደ ጊዜ እየተሻሻለ ነው። በዛሬው ጨዋታ ላይ ወሳኝ ተከላካያቸው ሎይክ ባዴን ጨምሮ በሲቪያ የምናውቀው ተጫዋች ነው ሎይክ ባዴ። ፓትሪክ ሼክም የመድረስ ዕድል አይኖረውም ተብሏል። ፓትሪክ ሼክ ቴልማን ልምምድ ሰርቷል፣ የመድረስ ዕድል ይኖራል። ኮፋን የሚባል ተጫዋች አላችሁ፣ በጣም ወጣት በማድሪድ የሚፈለግ ድንቅ ተጫዋች፣ ወጣት ተጫዋች ነው። እሱም ትናንት ትሬኒንግ ላይ እያነከሰ እንደወጣ መረጃዎች ያሳያሉ። በአርሰናል አካዳሚ ውስጥ ያደገው ናታን ቴላ
በዚህ ቡድን ውስጥ ነው የሚገኘው። ቋሚ 11 ውስጥ ይገባል። አብረን እናያለን። ናታን ቴይለር ብዙዎች በሳውዛምፕተን ነው የምናስታውሰው፣ ግን የአርሰናል አካዳሚ ውጤት ነው ናታን ቴይለር። ኳንሳ ያለው በነገራችን ላይ ባየር ሊቨርኩሰን ነው፣ የቀድሞ የሊቨርፑል ተከላካይ ኳንሳ አለ እዚህ ቡድን ውስጥ ብዙዎች የሚያስታውሱ ተጫዋች ማለት ነው። ፍላከን አለ። ፍላከን በብሬንፎርድ የምናስታውሱ ነው። ፍላከን ወደ ባየር ሊቨርኩሰን ሲያመራ በኤሪክ ቴን ሃግ ምርማይነት የሀገሬ ልጅ ብሎ ሲወስዱት፣ ብሬንፎርድ ደግሞ ኬለርን ከሊቨርፑል አስጎበለለ። ግን ዛሬ ፍላከን አይሳተፍም። ቁጥር 1 ግብ ጠባቂያቸው ፍላከን አይሳተፍም በዛሬው ጨዋታ ላይ። ሁለተኛው ግብ ጠባቂያቸው ነው በዛሬው ጨዋታ ላይ የሚሳተፈው። ለአርሰናል ጥሩ ነው። ቢያንስ 2-3 ተጫዋቾች ወሳኝ ተጫዋቾቻቸው ሊቨርኩሰኖች የሉ በዚህ ሂደት ውስጥ። እንደ ቶተናሙ በረኛ እንዳይሆን እንጂ ከባድ ነው። እንደ ኪምኒስኪ ያሳዝናል። ዴቪድ ሄያ ግን ግብ ጠባቂ ካልሆንክ ይህን አትረዳውም ብሏል። ያሳዝነኛል። እኔም ግብ ጠባቂ ካልሆንክ ይህንን ስሜት አትረዳውም እና ቀና ብለህ ተራመድ፣ አትጨነቅ የሚል አስተያየቱን የሰጠበት ሂደት አለ። ስለዚህ አርሰናል ከበለሱ ላይ ተጨማሪ ሌላ አጋጣሚ እያገኘ ነው ያሉ። አንደኛ ድልድሉ ሌቨርኩሰን ማግኘቱ በጣም ትልቅ አጋጣሚ ነው በዚህኛው መንገድ መኖሩ። ምክንያቱም ቀጣይ ካለፈ ከስፖርቲንግ ሊዝበንና ከቦዶ ግሊምት አሸናፊ ነው የሚያገኘው። ቀለል ያለ ነው። ሌላ ተጨማሪ በለስ ደግሞ አሁን ፍላከን ከሌለ፣ ኮፋኔ ከሌለ፣ ፓትሪክ ሼክ ዛሬ ጨዋታው ላይ ከሌለ ወሳኝ ተጫዋቾቻቸው ነው የሚያጡት። የባየር ሊቨርኩሰን አጫዋት በነገራችን ላይ ለአርሰናል የሚመች ነው፣ የሚመች አጫዋት ነው የባየር ሊቨርኩሰን ያጫዋት መንገድ። ባየር ሊቨርኩሰን በጣም ስሎፒ ናቸው ሲያጠቁ፣ በጣም ስሎፒ፣ በቃ ተንቀራፈው ነው የሚሄዱት ለማጥቃት ሲሄዱ። ፖሴሽናቸው በጣም ደካማ ነው። ያ መሆኑ ለአርሰናል በተለይ ዳይሬክት ፉትቦል ሚኬል አርቴታ የሚጫወት ከሆነ በቶሎ ኳሶች በነ ማርቲኔሊ ለነሳካ ኳሶችን በፍጥነት በማሻገር ሊቆርጧቸው ይችላሉ። ቶሎ ስሎፒ ናቸዋል። ለማጥቃት ሲመጡ ቀስ እያሉ ነው የሚመጡ። 6-5 ተጫዋቾችን አንተ ክልል ውስጥ ታገኛቸዋለህ። ቆርጠ ከላከው ኳሱን ልቀጣቸው ትችላለህ። ሆጁምላንድ ግን ዛሬ ጥንቃቄ ያደርጋሉ። እንደዚህ አይነት ጨዋታ የሚጫወቱ አይመስለኝም። አርሰናል ጋር አይቀላለዱም በእንደዚህ አይነት ያጫወት መንገድ። ግን ከተፈጥሯቸው ሊወጡ አይችሉም። በግራ መውሰድ ነው በቀኝ እና አብዛኛው ነገር ለአርሰናል ያደላ ነው። የዛሬው ጨዋታ የማይመጣጠኑ ቡድኖች ናቸው በኳሊቲ ደረጃ። ካጫወት መንገድም ተቸግሮ ነው ባየር ሊቨርኩሰን አይደለ ወደዚህ ውድድር የገባው። ኦሎምፒያኮስን ሲያሸንፍ በጣም ተቸግሮ ነበር። የመጨረሻው ጨዋታ ላይ በመከራ ነው ወደዚህ ውድድር የገባው። የቆየበትም ሂደት አስቸጋሪ እንደነበረ ይታወሳል። እና አርሰናል ዛሬ የብዙዎች ግምት እኔንም ጨምሮ የብዙዎች ግምት አርሰናል አርቴታ ጠንከር ብሎ እዛው ጨዋታውን ገለው ነው መምጣት ያለባቸው ብዬ ነው ማምነው። ምክንያቱም ለመልሱ ጨዋታ ሮብለት በሚኖራቸው ጨዋታ ላይ ሲሪየስ ተጫዋቾቻቸውን ከማጫወት ተጫዋቾቻቸውን አሳርፈው ለቅዳሜና እሁድ በካራባኦ ካፕ ፍጻሜ ለሚደረገው ለሲቲ ጨዋታ ተጫዋቾቻቸውን ማዘጋጀት ይችላሉ። ይህን እድል ለመጠቀም ዛሬ ጥሩ ጨዋታ አድርገው ሲሪየስ ቡድናቸውን ይዘው ጥሩ ጨዋታ ተጫውተው 2-3 ጎል አስቆጥረው በ2-3 ጎል ልዩነት ወደ ኤምሬትስ ጨዋታውን ይዘው ቢመጡት የተሻለ ነገር ማድረግ ይችላሉ ብዬ አስባለሁ። አንሳቢ አድርገው ሊሄዱ ይችላሉ የሚልና የመሆን ምድር ያለው ነው። ከሁለቱ የቡድኖች እንቅስቃሴ ከጠቀስኩት የባየር ሊቨርኩሰን ያጫወት መንገድ ድክመት አንጻር አንድ ማድረግ ይችላሉ ይሆናል። እግር ኳስ ነው ስለተባለ ብቻ አይሆንም። እግር ኳስ ላይ ሜዳ ላይ የሚሆነው ነገር ደግሞ ብዙ ነገሮች ይለውጡታል። ቀይ ካርዶች ይለውጡታል። የተጫዋች ቀን ውላቸው ይለውጠዋል። ትናንት ባርሴሎና እንደዛ ይሆናል ብሎ የገመተ ሰው ማንም የለም። ስለዚህ እነዚህ መሰረት አድርገው የሚወሰኑ ጨዋታዎች ስለሆነ ይሄ ጨዋታ ከሞላ ጎደል በጉጉት የሚጠበቅና አሪፍ ፍልሚያ ሊሆን እንደሚችል መገመት ይቻላል። ግን ሞሮርለስ ለአርሰናል የማድራት እድሉ ሰፊ ነው። ይሄ ማድሪድ ከሲቲ አሁን ለሲቲ ታረላለህ፣ ግን ስላይትሊ ነው የምታረለው አይደለ? ይከብዳል። ኢቭን ቼልሲ ከፓሪስ ሰን ጀርመን ለማለት እኮ ትቸገራለህ፣ ይይዛል። ሊቨርኩሰን ከአርሰናል ግን ስትል ግን ትናንት አትላንታ ባየር ሙኒክ እንደነበረው የምትገምተው ጨዋታ ነው። ባየር ሙኒክ ያሸንፋል ነው የምትለው አትላንታን ትናንት ሲገጥም። ዛሬም ተመሳሳይ ነገር ሊሆን የሚችለው በጨዋታው ላይ ግን የጨዋታው ክስተት ምን ሊያመጣ ይችላል የሚለው ግን ሌላ አብረን የምንመለከተው ጉዳይ ይሆናል ብዬ አስባለሁና አርቴታ በሜዳም ከሜዳ ውጭም ነገሮች ሰምሮላቸው የሚሄዱት ጨዋታ ነው። እንዳለ ተጫዋቾቻቸው አገግሞላቸዋል በፍጥነት። አሁን ካላፊዮሪና ትሮሳር ለዚህ ጨዋታ ይደርሳሉ የሚል ግምት አልነበረም። ማንስፊልድ ላይ ያስተናገዱት ጉዳት አንደኛው የጡንቻ ጉዳት ነው የሚመስለው የካላፊዮሪ ጭራሽ ግን ተመልሶላቸዋል። ቻንሰኛ ናቸው። ሳሊባ መጥቷል። ኢቭን ቤኖይት ተጨምሮላቸዋል። ተከላካዩ ነበር አሁን እየሳሳ የነበረው መልሶ እየመጣ ነው እና ይሄ መሆኑ ከዛ ላይ ቅድም የጠቀስኳቸው ከሜዳ ውጭ ያሉት ስኬቶችን ጨምሮ አርሰናል በጥሩ የስነ ልቦና መንፈስ
የባየርናውን ስቴዲየም ጨዋታ ያደርጋል። በዛ ላይ ለደጋፊዎቹ ዛሬ ደስ የሚለው ጨዋታው የሚከናወነው በጊዜ 2:45 ላይ ነው። መተኛት የሚፈልጉ ጨዋታቸውን አይተው መተኛት ይችላሉ። አይ ልዝናና ካሉ ደግሞ በማድሪድና በሲቲ ጨዋታ ደግሞ ኢንጆይ ማድረግ ይችላሉ ምሽቱን ማለት ነውና ቀድሞ መካሄዱ ጨዋታው ሌላኛው መልካም አጋጣሚ ነው ብዬ አስባለሁ ለአርሰናል። አሉቴ እና ሶፊዬ አመሰግናለሁ። የእንግሊዙ ካራገር አርሰናል ዋንጫ ያነሳል ብለዋል። እኔን የኢትዮጵያው ካራገር ነው የሚሉኝ የአርሰናል ደጋፊዎች፣ ግን ካራገር እና ሚካ ሪቻርድስ ሀሳባቸውን አካፍለዋል። ሚካ ሪቻርድስ ለፍጻሜ ይደርሳል፣ ግን ካራገር ደግሞ አርሰናል የቻምፒዮንስ ሊግ ዋንጫውን ያነሳል ብለዋል። ሊቨርፑል የትላንቱን ውጤት ቀልብሶ ወደ ቀጣዩ ዙር ያልፋል የሚል ቅድመ ሀሳቡን ካራገር ገልጿል። እኔም ባለፈውም ሳምንት ገልጸዋለሁ። የአርሰናል መንገድ አልጋ ባልጋ ነው። በቻምፒዮንስ ሊጉ ሞር በፕሪሚየር ሊጉ ካለበት ፈተና ይልቅ የቻምፒዮንስ ሊጉ ፈተና ቀነስ ያለ ይመስላል ብዬ አስባለሁ እና ዛሬም በጣም መጥፎ ውጤት ከተባለ አቻ ነው እንጂ እንደ ተመልካች ግምት ብትሰጥ አርሰናል ይህንን ጨዋታ ያሸንፋል ብለህ ታስባለህ። የሁለቱም ቡድኖች የመጡበትን መንገድ ብትፈትሽ የአርሰናል ጥንካሬ በጣም ከፍ ይላል። በነጥብ ጎል በማስቆጠር ሙከራ በማድረግ ብዙ ክራይቴሪያዎችን ብትመዝን የአርሰናል ክራይቴሪያዎች ከባየር ሌቨርኩሰን ይሻላሉ። ለምሳሌ አንደኛ ሆኖ ነው አርሰናል የጨረሰው፣ ባየር ሌቨርኩሰን 16ኛ ሆኖ የጨረሰው። ግን በአንድ ክራይቴሪያ ብቻ ባየር ሌቨርኩሰን አርሰናልን ይበልጣል። ይሄ ደግሞ ምንድነው አሁን ብዙዎች እያነሱት ከሚገኘው ከአርሰናል የጨዋታ ውበት ጋር በተገናኘ 16ኛ ደረጃም ይዞ ቢያጠናቅቅም ሊቨርኩሰን 12 ነጥቦችንም ቢሰበስብም 14 ጎሎችንም ቢያስተናግድም በአርሰናል ቢበለጥም 87.05 ፓስ አኩሬሲ ያለው ቡድን ነው። ይሄ ከአርሰናል በላይ ያደርገዋል እና ብዙዎች ከቬንገሩ አርሰናል ራሱ ከኡናይ ኤምሪ አርሰናል ፕላስ ከመጀመሪያዎቹ አመታቱ የማይክል አርቴታ አርሰናል ጋር የኳስ ፍሰትን ይጠብቃሉ። የአርሰናል መገለጫ ነው፣ ከለር ነው፣ ካራክተር። የማንቸስተር መገለጫ አለ፣ የአርሰናል መገለጫ አለ፣ የሪያል ማድሪድ መገለጫ አለ። ስለዚህ የአርሰናል መገለጫ ምንድነው? ውበት፣ የእግር ኳስ ውበት። ይሄ እየጠፋ መጥቷል እና ለዚህም በኳስ በፓስ አኩሬሲ ሊቨርኩሰን ከአርሰናል ይሻላል። በዚህ መመዘኛ ብቻ። በሌሎቹ መመዘኛዎች አርሰናል ይልቃል፣ ከፍ ይላል። በሁሉም ብናወዳደራቸው አይገናኙ። በምሽቱ ጨዋታ ላይ እንግዲህ የአርሰናል የበቀል ጨዋታ ይሆናል ብዬ አስባለሁ። ምክንያቱም አርሰናል በዚህ ውድድር ላይ በጀርመን ክለቦች የደረሰባቸው ስፔሻሊ ክለቦች አልበለው የጀርመን ክለብን እዚህ መድረክ ላይ ባገኘባቸው የጥሎ ማለፍ ጨዋታዎች ላይ አርሰናል ሽንፈቶችን ሲያስተናግድ ተመልክተነዋል። ከዚህ ቀደም ባየር ሙኒክ ያለፉትን 5 የኖክአውት ስቴጅ አርሰናል ከጀርመን ክለብ ጋር ሲጫወት 2004፣ 2005፣ 2012፣ 13፣ 2013፣ 14፣ 2016፣ 17 እና 2023፣ 24 ላይ ባየር ሙኒክን በገጠመባቸው የኖክአውት ስቴጅ ጨዋታዎች እጅ ሰጥተዋል። ዛሬ የጀርመን ክለብን ያገኛል ባየር ሌቨርኩሰንን። ስለዚህ ሪቬንጅ ጌም ነው፣ የጀርመን ክለብን ለመበቀል የሚያደርገው ጨዋታ ይሆናል ብዬ አስባለሁ። በዛሬው ጨዋታ ላይ ሁለት ተጫዋቾችን በባየር ሌቨርኩሰን በኩል እንድትመለከቷቸው ልጋብዛቸው። ቡድኑ ጠንካራ አይደለም፣ ግን በቡድኑ ጥንካሬ ውስጥ ደካማ የሚባሉ ጥንካሬዎች እንዳሉት ማለት ይሄ አሁን ቀጣይ ዙር ያልፋል ብለን የምንገምተው ቡድን አይደለም ባየር ሌቨርኩሰን። ግን በዚህ ቡድን ውስጥ ግን በተለይ የባየር ሌቨርኩሰኑ 20 ቁጥር ለባሹ ስፔናዊ ተጫዋች የሆነው አሌሃንድሮ ጊርማልዶ እና 28 ቁጥር ለባሽ 24 ቁጥር ለባሽ ያለው አሌክሲስ ጋርሲያ የተባሉትን ሁለቱን ተጫዋቾች እንድትመለከቷቸው ጋብዛለሁ። አሌክሲስ ጋርሲያ 24 ቁጥር፣ 20 ቁጥር ደግሞ አሌሃንድሮ ጊርማልዶ በሌቨርኩሰን በኩል ነፍስ ያላቸው ተጫዋቾች ናቸው። በተለይ በዚህ መድረክ ያደረጓቸው እንቅስቃሴዎች ምናልባት በጨዋታው ላይ የሆነ ነገር ሊያደርጉ ይችላሉ ብለን ፎርካስት እንድናደርግ ያደርገናል ብዬ አስባለሁ። ይህን ያልኩበት ነገር ምንድነው? በዋናነት ባየር ሌቨርኩሰን በዚህ መድረክ
ባደረጋቸው ጨዋታዎች ላይ በተለይ የባየር ሌቨርኩሰን 43% ቻንሶች ክሬት የሚደረጉት በተጋጣሚዎቹ በቻምፒዮንስ ሊጉ ላይ ከግራ መስመር የሚነሱ ኳሶች ናቸው፣ ፔኔትሬት የተደረጉ ወደ ቀኝ የሚገቡት። ይህንን የሚያደርገው ማን ነው? አሌሃንድሮ ጊርማልዶ ነው። የሚለብሰው ቁጥር 20 ቁጥር ነው። ግን በዚህ ቦታ ላይ ደግሞ ክቡራን አድማጮች ለአርሰናል ደግሞ በኮንፊደንስ እንዴ ይሄንማ መመከት እችላለሁ ብለው አፋቸውን ሞልተው እንዲያወሩ የሚያደርጋቸው ነገር ደግሞ ማን ነው? ጁሊያን ቲምበር ደግሞ እንዳልኳችሁ ባየር ሌቨርኩሰን 43% ቻንሶችን ክሬት የሚያደርገው በዚህኛው በግራ ሳይድ በአሌሃንድሮ ጊርማልዶ ነው። ኦልሞስት 23 ቻንሶችን ክሬት አድርጓል በዚህ መድረክ። ይሄ ስፔናዊ የመስመር ተጫዋች ግን ደግሞ ቅድም እንዳልኩት የአርሰናል ደጋፊዎች የማንንም የማጥቃት መንገድ አይደለም የአሌሃንድሮ ጊርማልዶን ይልቅና የቪኒሲየስ ጁኒየርም የማጥቃት በሪያል ማድሪድንም ራሱ ብንገጥም የማጥቃት መንገዱን እንመክታለን ብለው በኮንፊደንስ እንዲያወሩ የሚያደርጋቸው ነገር ደግሞ ማን ነው? ጁሊያን ቲምበር ሰሞነኛ ድካሞች አሉ። ግን በዚህ መድረክ ላይ እስካሁን አርሰናል በተጫወተባቸው የቻምፒየንስ ሊግ ጨዋታዎች ላይ ካለፈው ዓመት ጀምሮ ጥቂት ድሪብል የተደረገ ተጫዋች ነው። በጣም ድሪብል ማይደረግ ተጫዋች ነው በሌላ አማርኛ። ይሄ ማለት የተጋጣሚ ቡድን የመስመር አጥቂ ቲምበርን አግኝቶ ድሪብል ለማድረግ ሲሞክር ካለፈው ዓመት ጀምሮ ከ54 ሙከራዎች 4ቱ ብቻ ነው የተሳኩላቸው። በተጋጣሚ ሙከራዎች ማንንም ሲገጥሙ ያ ከላስት ሲዝን ጀምሮ። ይሄ ማለት ጁሊያን ቲምበር ካለፈው ውድድር ዓመት ጀምሮ በአርሰናል ቤት በተሰለፈባቸው ቻምፒየንስ ሊግ ጨዋታዎች ውስጥ 7.4% ብቻ ነው በተጫዋቾች ድሪብል ተደርጎ የታለፈው ወይም ድሪብል የተደረገው። ወይም በሌላ አማርኛ ከ54 ድሪብሎች 4ቱን ብቻ ነው ጁሊያን ቲምበር ድሪብል የተደረገው። which is በጣም ይሄ ደረትን ነፍተ እንድትናገር የሚያደርግ ነገር እና አሌሃንድሮ ጊርማልዶ በባየር ሌቨርኩሰን በኩል ጥሩ የማጥቃት መንገድ አለው። ባየር ሌቨርኩሰን ለፈጠራቸው ቻንሶች 23 ቻንሶች የሱ ውጤታማነት ከፍተኛ አስተዋጽኦ አለው። ግን ደግሞ ፌስ የሚያደርገው ደግሞ የወቅቱን የዓለማችን ምርጥ የመስመር ተከላካይ ከምትላቸው ውስጥ ጁሊያን ቲምበር አንዱ ነው። ይሄ በደንብ መጠቀስ አለበት ብዬ አስባለሁ። ከአሌሃንድሮ ጊርማልዶ በመቀጠል ግን አሌክሲስ ጋርሲያ የተባለውም የባየር ሌቨርኩሰን የመሃል ሜዳ ተጫዋች ስፔናዊ ተጫዋች ነው። ይህም ተጫዋች ላይን ብሬኪንግ ፓሶችን በማድረግ በቻምፒየንስ ሊጉ የሚስተካከለው ተጫዋች የለም። ብዙ ጊዜ ይሄንን ቃል ላይን ብሬኪንግ ፓስ የሚለውን ቃል የምንሰማው ሞድሪች ወይም ቶኒ ክሩስ በመሳሰሉ ተጫዋቾች ነው። ግን በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ ቢያንስ በ90 ደቂቃ ውስጥ 16.6 ጊዜ ላይን ብሬኪንግ ፓሶችን በመስመር ስሩ ቦሎችን በማድረግ ለፊት መስመር ተጫዋቾች ዴሊቨር ያደርጋል ይሄ አሌክሲስ ጋርሲያ። ስለዚህ ሁለት ተጫዋቾች አሉ በባየር ሌቨርኩሰን ቤት ነፍስ ያላቸው ምናልባት ጥሩ ነገር እንቅስቃሴ ሊያደርጉ በሽንፈት ውስጥ ሆኖም አርሰናል ቢያሸንፍም ግን በሽንፈት ውስጥ ሆኖም ግን ትንሽ ከለር ያላቸው ተጫዋቾች አሉ ተብሎ ተጠቅሷል። እና ይሄ በጣም በቻምፒየንስ ሊጉ 300 ደቂቃዎችን ከተጫወቱ ተጫዋቾች ጋር ሲነጻጸር ማንም አያስተካከልም። በአንድ 90 ደቂቃ ውስጥ 16.6 ላይን ብሬኪንግ ፓስ የሚያደርግ ተጫዋች የለም። ግን ይህንን በማክሸፍ ረገድ ቅድም ቲምበርን አንስቻለሁ የመስመር ተከላካዩን። በዚህ ረገድ ደግሞ እነ ዙቢሜንዲ እነ ዲክላን ራይስ ያላቸው ሚናም ደግሞ አሪፍ ነው። እነ ገብርኤል ማጋሌዝ እና ሳሊባ ያላቸው ጥምረትም እንደዚህ አይነት ኳሶችን ማክሸፍ የሚችሉ ናቸው። ይሄ ጥሩ ጎን ነው ብዬ አስባለሁ። ሌላው አንድ መጨመር የምፈልገው ነገር ምንድነው ቪክቶር ኮሬሽ በቻምፒየንስ ሊጉ 10 ጎሎችን ባለፉት 14 የቻምፒየንስ ሊግ ጨዋታዎች አስቆጥሯል። በቻምፒየንስ ሊጉ በ14 መርሃ ግብሮች 10 ጎሎችን አስቆጥሯል ይላል ስታቱ እንደሚገልጸው ከሆነ እና ምንድነው ቦል ኬሪ ያደረገ ያስቆጠሯቸው ጎሎች ካስቆጠሯቸው 10 ጎሎች ውስጥ ቦል ኳሶችን እየገፋ እሱ ጋር አድርጎ ቢያንስ በትንሹ 5 ሜትር ከኳስ ጋር ሆኖ ያስቆጠራቸው ጎሎች አሉ። ከዚህ ጎሎች ውስጥ 4 ጎሎችን አስቆጥሯል። ከ14 ጨዋታ በ10 ጎል ተሳትፎ ሲያደርግ
ከ10 ጎሎች ውስጥ 4 ጎሎቹ 5 ሜትር ኳሱን እየነዳ ነው ያስቆጠረው። ይሄ ማለት የሚበለጠው በቪኒሲየስ ጁኒየር እና በራፊና እና በላሚን ያማል ነው። ይሄ አሪፍ ስታት ተጫዋቹ እንደውም ብዙ የሚነሳበት ቅሬታ አለ በፕሪሚየር ሊጉ ብዙ እኔም አነሳዋለሁ ቅሬታዬን። ግን በቻምፒየንስ ሊጉ አትሌቲኮ ማድሪድ ላይ ያስቆጠራቸው ጎሎች ሌሎች ጨዋታዎች ላይ ያደረጋቸው ነገሮች እንዳሉ ይታወሳሉ። ባለፈው አመትም የስታቶቹ አሉ በተለይ ስፖርቲንግ ሊዝበን በነበረበት ሰዓት ማንቸስተር ሲቲን በገጠመባቸው መርሃ ግብሮች የሚጠቀሱ ጎሎችን አስቆጥሯል እና ካስቆጠሯቸው 10 ያለፉት 10 ጎሎች በ14 መርሃ ግብሮች 4ቱ ጎሎች 5 ሜትር ኳሶቹን እየነዳ ነው ያስቆጠረው። የሚበለጠው በራፊኒያ በቪኒሲየስ ጁኒየር እና በላሚን ያማል ነው። ይሄ ዛሬም በዚህ ጨዋታ ላይ የሆነ ነገር ሊያደርግ ይችላል ብለህ የምትጠቅሰው ተጫዋች ነው። ግን ባየር ሌቨርኩሰን ደግሞ ባለፉት 16 ጨዋታዎቻቸው ከተርኖቨሮች ብዙ ጎል የሚቆጠርባቸው ናቸው። ከተርኖቨሮች ከቋራባ ቀጥሎ ስሎፒ ስለሆነ እኮ ነው ሲያጠቁ በጣም ደካማ ናቸው። ቅድም እያነሳው ነበርና ከቋራባ ቀጥሎ ብዙ ተርኖቨር የሚሰራባቸው ቡድን ናቸው። የሚቆጠርባቸውም ጎሎች ከተርኖቨር የመነጩ ናቸው የሚሉ ቁጥራዊ አሃዞች መጥተዋል። አርሰናል ግን አሁንም በዚህ መንገድ ነገሮች ሁሉ አልጋ ባልጋ የሆኑለት ይመስላሉ። የምሽቱ ጨዋታ ላይም አይሸነፍም። ቅድም ዩቲዩብ ላይ ዘግተን ስለገባን አይ ቲንክ የኢንጆሪዎች የጉዳት ጉዳዮች ይደርሳቸው አይመስልም። ባጭሩ ለመግለጽ ያህል አርሰናል ከማርቲን ኦዴጋርድና ከሚካኤል ሜሪኖ ውጭ ሁሉም ተጫዋቾች ተጉዟል፣ ቤን ዋይትን ጨምሮ። በትናንት የክፍት ልምምድ ላይ ባይገኝ ቤን ዋይት ተጉዟል። ሳሊባ ተመልሷል ከጉዳት። ትሮሳርድና ካላፊዮሪ በማንስፊልዱ ጨዋታ ላይ የተጎዱ ነበር፣ ለዛሬው ጨዋታ ዝግጁ ሆነዋል። ጋብሪኤል ማጋሌሽ፣ ዙሜንዲና ራይስ ደግሞ ከረፍት መልስ ቡድኑን ተቀላቅለው ሂደዋል። ስለዚህ ከኦዴጋርድና ከሜሪኖ ውጭ ሁሉም ዝግጁ ናቸው ለማለት ያህል ነው። ሂንካፔና ካያብረዝ የቀድሞ ክለባቸውን ይገጥማሉ። እንደውም ሂንካፔ እናት ክለቡ ነው። አሁን ስቲል ቋሚነቱ ስላላለቀ ኦልሞስት ያልቃል፣ በቋሚነት ያስፈርሙታል፣ ጨርሰዋል። ግን ስላላለቀ እናት ክለቡ ነው። ሀቨርዝ ደግሞ ከረጅም ዓመታት በኋላ የሚመለስበት ጨዋታ ነው የሚሆነው። እንግዲህ ምሽት ላይ ሁለቱም ይሰለፋሉ፣ አብረን እናያለን። በቋሚነት ከገቡ የቀድሞ ክለባቸውን የሚገጥሙበት እድል ይኖራል።